በጣም እንዲንከባከበኝ እንዳፈቅረው የሚፈልገው እውነተኛ ፍቅር በቃ ፈልገው። እሺ እውነተኛ ፍቅር እንዲንከባከበች በጣም እየተንከባከበች ግን ገንዘብ አይኖረውስ? እሱ እኮ ነው ትልቁ በሽታ። ምንም ነው ስራ ላይ ከሆነ የተሰውኬ ችግር የለም። ወራዊ ደሞዝተኛ ሆነ አሁን 15,000 ብር የ20,000 ብር ተቀጣሪ ቢሆንስ? እሺ ትያለሽ ፍቅር ቢሰጥሽ? ስንት ማግኘት አለበት አሁን አንቺን ለመጥበስ በወር? በጣም ደሃ ነው፣ መናጢ ነው፣ ምንም የለውም። በቃ በጣም በመካከል በቃ ባለው እንኖራለን ካልኩ የወር ደሞዙ ላይ 200,000 ብር። በጣም እሱ ድሃ ነው። ድሃ ሆኖ ራሱ በወሩ 200,000 ማግኘት አለበት። ያው መካከለኛው ድሃ ማለት ነው። ድሃ ተብሎ ነው የሚጠራው። ሀብታም ጋር አንቺ በወር ያንን መስራት ትችያለሽ? እኔማ ለምን እሰራለሁ? እኔ ራሴን ካጸደው ቤቴን ካጸደው በቂ አይደለም እኮ። እሱን አግብተሽው ቤቱ ምናምን ልብሱ የምታጸጂው አንቺ ሁሉ ነገር የምታስተካክል። በፍቅር የምንቀጥል ከሆነ ኢትስ ኦኬ። በፍቅር በውጭ ከሆነ ምንም አይስራ ችግር የለውም። በውጭ እንደዚህ እየተገናኘን ከሆነ ፍቅር የምናሳልፈው ኖርማል ነው። ላይክ ትዳር ላይ ሁለት አይደለም የሰጠኝ ትዳር ነው ወይስ ምንድን ነው? ፍቅረኛ ነው። አሁን እንዲዝ እኔ የምፈልገው ሲጀመር ፍቅረኛ ነው፣ ትዳር አልፈልግም። ስለዚህ ፍቅረኛ ይዘሽ በወር 200,000 ብር ማግኘት አለበት። እሱ በጣም አነሳ ከተባለ አይ ትዳር ከሆነ ነው 200,000 እንጂ ችግር የለውም። ፍቅር ከሆነ ችግር የለውም። ዋናው ለአንዳንድ ነገር የስጠኝ ቤት ኪራይ ምናምን ይክፈል። የተሰወቀች አንቺ የምትኖርበት ቤት ኪራይ እሱ ይክፈል። ከእሱ ጋር ተጋድሜ እያደርኩ ታዲያ ከፍለው ነገር ነው። ስለዚህ አብረሽው አይ እንደ አንዳንድ ሴቶች ከጋብቻ በፊት አላረግም ይመስሉ ነው። አይ አደርጋለሁ፣ ችግር የለውም። ፍቅረኛ የተባለው ታዲያ ካላደረግን ምንም ፍቅረኛ ሆን። ስለዚህ ለአንዳንድ ነገር የሚከፍልሽ ስንት ብር ማለት ነው? ስራ ከከፈተልኝ ከከፈቱ ሁለታችን ሸራ አድርገን ራሴን እንትን እላለሁ። ግን ከስንት አንዴ ቤት ኪራይ ከፍልልኛል። አይ እየሰማሁ እያሰላሰልኩት ነው። ቤት ኪራይ ከፍልልኛል። ከቻለ በአንዴ የ3 ወር የ2 ወር መዝጋት እኮ ነው። ኖርማል። እሱ የ3 ወር ሲዘጋልሽ አንቺ ምን ትሰራለሽ? እኔ እሱ የ3 ወር ሲዘጋልኝ እኔ የሆነ ነገር ፈጣጥሬ ስራ የራስን የሆነች ስራ ለመክፈት ሞክራለሁ። የራሴን ስራ ሰራው ማለት ደግሞ የትዳር እንትናችንም እየተቃረበ ይሄዳል። አብሮ የመኖር እድላችንም አሪፍ ይሆናል ማለት ነው። የታሁሉ ነገር ሽንት ያመጣለት ታሪክሽ ቢተነተን ችችንያ ነው። እኔ ደግሞ ላይ ግልጽ ሴት ስለሆንኩ ነው ግልጽ የምናገረው። እሱም ለመሆን እናንተ እናዛችሁኝ አይደለም። ላይ ግልጽ የሚሰማኝ ስሜት ነው የምናገረው። መውጣት ትችላለች ደረመናም። እሺ እና ከዛስ? አሪፍ ቃልኝ፣ አሪፍ ሰውነት አለኝ። ምንድን ነው የምትቀበጣጠሩት? ወይ ሞ እና ምን አልከኝ?